ከሺን እያመጡ ከራሱ ካምፓኒው እያመጡ በብዛት ያመጣ ቤት ተከራይተው እንደ አንድ ቤት ሙሉ ያመጡና ይሸጡ ኢትዮጵያ ውስጥ። በምንድን ነው የሚሸጡት? በኦንላይን ቤታቸው ሆነው። አሁን በጣም ሰው የቢዝነስ ማይንድ ሆኗል። ቢዝነስ አይዲያ ፈጥራል። ኦንላይን በቲክቶክ፣ በፌስቡክ፣ ኢንስታግራም ፖስት እያደረኩ ስቶሪ እያደረኩ እያስተዋወቅኩ ላይፍ እየገባው ምን ልሽጥ ብሎ ሶሻል ሚዲያውን እንደ ሱቅ እየተጠቀመ ያለበት ጊዜ ላይ ያለው ገባሽ? እሺ የሚያመጡና ብዙ እህቶች ይሸጣሉ። ሂውማን ሄር አሁን በአሁኑ ጊዜ ሂውማን ሄር በጣም ብዙ ነገር ስኪን ኬር ፕሮዳክት፣ ሄር ፕሮዳክት፣ ልብሶችን፣ ኮስሞቲክሶችን፣ ጌጣጌጦችን እየፖሰቱ የሚያጡ ልጆች አይቻሉ። ከቤታቸው ሴቶች በጣም ሰልጥነው በጣም ቢዝነስ ማን ሆነው ቢዝነስ ወመን ሆነው በትንሽ ነገር በትንሽ ካፒታል ከቤታቸው ፖስት እያደረጉ ዲሊቨሪ ራሳቸው እየሰጡ በባጃጅም በምንም እየሄዱ በመኛም እየላኩ ሸጥ ፖስት እያደረጉ በጣም ደስ ይህንን ነገር ስላየው ላይክ ኖ ምን ካርድ ነበር ያልሽው ነገር ልጻፈው። እሱማ ማውጣት አለብኝ። ማስተር ካርድ ቆይ የሆነ ቦታ በጣም ደስ ብሎኛል። ልጅ ለዝለው የቤት ዕቃ አሁን እኔ ያዝላ ቴንኪ ዶንዚኒና እና በጣም ሰው ልጅም ይዘው እንደዚህ ይሰራሉ። ከዛ ጠየቅኳት አወሩ ታቆኝ የለም ማውራት ወዴ ከሰው ጋር እንትን አልኳትኝ እንዴ ነው የምትሰሪው ሱቅ አለሽ ብለሽ እኔ አለች መርካቶ ሄጄ በጣም ቴክኖሎጂ ነው በጣም የተሰጥቷል። የቤት ዕቃ ብትፈልጊ ምንም ብትፈልጊ ፌስቡክ ፖስት ያደርጋሉ። ከፌስቡክ ቴሌግራም ሊንካቸውን ስለሚያስቀምጡ ክሊክ አድርገሽ ገብተሽ የፈለግሽውን ታዘሽ ቤትሽ ድረስ ይመጣልሻል በሞተረኛ እና ልጇን አዝላ ነው ይዛ ይመጣ እቃው። ከዛ ጠየኳትኝ ቤትሽ ውስጥ ነው የምትሸጪው? እነዚህ ፖስት ያደረግሻቸው እቃዎች በጣም ያምራሉ ስላት አይደለም እኔ መርካቶ ከባለ ሱቆች ሄጄ ፎቶ አንስቼ ተስማምቼ ከነሱ ጋር ፖስት አደርጋለሁ። ሲሸጥ እቃውን ሄጄ ከነሱ አምጥቼ ነው ለከስተመር የምሰጠው። እነሱ ነው የሚያስቡልኝ የኔን አለች። አይገርምሽም? ምንም ወጪ ሳታወጣበት ፎቶ አንስታ ፖስት በማድረግ ብቻ ፌስቡኳ ላይ ፖስት አድርጋ ከፌስቡኳ ላይ ቴሌግራም ሊንኳን ስለምታስቀምጥ የወደድሽውን የቤት ዕቃ አንቺ ኮንታክት ስታደርጊያት ከዛ እሷ እንትን ትላለች። እሷ ሄዳ ልክ አንቺ አምጪ ስትያት ትሄድና ሱቅ ከስተመር ፈልጎታል እቃውን ብላ ከነሱ 5 አክፍል ትቀበላለች። ሄዳ ላንቺ አስረክበ ከአንቺ ብሩን ተቀብላ ትሄድና ለባለ ሱቁ ድርሻውን ሰጥታው ድርሻዋን ይዛ ወደ ቤቷ ትሄዳለች። ዩሲ ብር ቅድሚያ ነው የሚከፈለው። ኦፍ ኮርስ ማንኛውም አፕሊኬሽን ላይ ብር ቅድሚያ ነው የሚከፈለው። ኒኮ ሳውዲ ሆኜ እኮ ታቲሙና ካሽ ኖ ካሽ ኦን ዲሊቨሪ ነበረ በፊት እኮ ካሽ ኦን ዲሊቨሪ ማለት እቃው መጥቶ ሲሰጥሽ ብሩን የምትሰጪ ካሽ ኦን ዲሊቨሪ ይባላል። አሁን ቀርቷል። አሁንም አለ እኮ ሳውዲ አሁንም ካሽ ኦን ዲሊቨሪ። አዎ ለምን መሰለሽ ከ2000 ሪያል በላይ ግን አቺም 2000 ሪያል ከሞላ እኔ ባለፈው እንትን ስል 2000 ሪያል ሞልቶብኝ አንተን ብሎኛል አላመጣ ብሎኛል። እንደውም ሲበዛ ነው የሚሉት ካሽ ኦን ዲሊቨሪ ሲበዛ ያምኑ ትንሽ ሲሆን ነው የሚሉት ካሽ ኦን ዲሊቨሪ ነገርኩሽ። ሲበዛ ነው እንዲህ ያሉኝ። ካንስል ተደረገ አይቻልም እንትን ካርድ አስገቢ ተባልኩኝ። 1000 ግን ይቻላል የለም የምትሉኝ እኔ ራሴ እኮ ስጠልብ ነው ማሪ እኔ እኔ በካርዴ ስለምገዛ ሁሉን ነገር ክሬዲት ካርዴ ስለሞላው ተሙም አማዞን ስለምገዛ ነው የማላውቀው። ካሽ ኦን ዲሊቨሪ ድሮ የዛሬ ስንት ዓመት እንደመጣ የዛሬ 4 ዓመት ነው ምናምን
ሺን አንዴ ካሽ ኦን ዲሊቨሪ ያዝዣለሁ። እስከ 1008 ይቻላል እኮ 1000 እስከ 1000 ድረስ ምናምን ይቻላል። 2000 ግን በባለፈው 2000 ምናምን ይቻላል እያሉ ነው። አዎ ግን እንዴት ምናምን ነው 1800 ብር ሰው ዕቃ ኦርደር አድርጎ መጥቶ ስልክ ካላነሳ አይደለ ድራይቨሩ ቤታቸው መጥቶ ሪንግ ካላረገ እንዴት አምነው እንትን ራሱ እንደዛ ነው። ቲሞ አሁን እኔ ካሽ ነው የምከፍለው። ቲሞ ራሱ ቲሞ እንኳን አልወዳቸውም። ምን እሺ ብቻ ነው የሚመቸኝ። ሁሉ ነገር ከሽኝ ነው የምገዛው። ቲሞ እኮ በጣም አሪፍ ነው። ፍጥነቱ ራሱ ቲሞ ጥሩ ነው ይላሉ እንጂ እኔ አንዴ ብቻ የስፖርት እንትን ገዝቻለሁ። ሚዛን እና የወገብ እንዲህ መሽከርከሪያ እና ስቴፕ ደረጃ ሶስቱን ነው ከቲሞ የገዛሁት። ልብሳቸውን ተሽዋል። ከሽን ይገዛል። ውፍረቱ ኳሊቲ ከተሙ ልብስ ገዝቼ አላውቅም። እንትኑ ሶስቱን የስፖርት እቃዎችን ደረጃ የገዛኋቸውን ልብሶች ከሽን በጣም ገዛ ነበር። ከሽን ሞር ግን የቲሞ አሪፍ ነው። ቲሞ ግን እዚህ ሀገር ጭራሽ አይሰራም። ልብስ ሞክሬ አላውቅም። ቲሞን አላውቅም። አሪፍ ነው ጋይስ፣ አሪፍ ነው። እስኪ ግላብ ያለው ለኬናና ለሚጥሚጣና ኬና ግላብ ሰጥቷቸዋል። እሺ አንቺ ቲሞ አሪፍ ነው እያሉ ነው። ሞክሬ አላውቅም። እኔ ሽንዬ ነው ወደዋለሁ። ተመሳሳይ ነው የሚል አለ። ስንት ዓመት የመሰላችሁ ሽን ስጠቀም ጋይስ? እስካሁን አንድ ነው። ቀይሬው አላውቅም። ስክሮል አድርጌ ለመጀመሪያ ጊዜ ኦርደር ያደረኩበትን አይቼ ዓመተ ምህረቱን ልንገራችሁ። እንደጀመር ራሱ ላይ ትገቡና ኦርደርስ የሚለው ላይ አለ። እኔ ላይ ልግባና እኔ የማይገባኝ ነገር ሀቡ አንድ አፕሊኬሽን ዲኤን ላይ የውድ አለ ገባሽ? የርካሽ አለ። መርጠሽ ነው እንትን የምትይው እና የሺኤን ልብስ ለምንድን ነው እንደ እንትን የሚያዩት? የሆነ በጣም እንዳናሳ እንዳነስተኛ የሚፎጋገሩበት ለምንድን ነው የሺኤን ልብስ? ጉረኛ ስለሆኑ እሱንም ባገኙ። አረ ጉራ ማሪ ጉራ ቱሩ ናፋ። እኔ መቤት በጣም ነው የሚገርመኝ። አሁን እኔ ስፋኩ የሺኤን ልብስ ነው ለብሰው አንሃፕ የሺኤን ልብስ ነው መልበሴ። ዋናው ይማታር ነው ዶነ ረካሽ ካማራ እና አመስቃው ነው የመጀመሪያ ጊዜ ኦርደር ያደረኩበትን አሰነቻለሁ። ዩሞር ኦርደርስ ጋስ ተባለ ሁሉንም ኦርደር እንትን ያደረገ እንደ ቪው ሞር ሂስቶሪካል ኦርደርስ የመጀመሪያ ጊዜ ኦርደር ያደረኩበትን ሊጋቸው ይሸታሉ የሺኤኖች። እኔ የሺኤን ሞክሬው አላውቅም። የሺኤን ልብስ ለብሰሽ አታውቂም? ዊግ ነው ያሉት እኮ ዊጋቸው ይሸታል ነው ዊግ ነው ያሉት። ውሸት ይሸታል ይሸታል ቢያቸው እኔ እንጂ ገዝቻለሁ። አንድም አይሸትም። በጣም ከሸተታሽ ከእንትን ላይ ግን ማለት ነው። አንድ ሰሞን ፀጉሬን ልንከባከብ አንድ ስሬት የተተኮሰና ቁጥርጥር የተሰራ ፀጉር ገዝቼ ማለት ነው። ከእንትን ላይ ነው ከቲሙ ላይ ነው። ከዛ ቀስ ይመጣል ቁጥር የቁጥርጥሩ ግን ይሸታል። ሀቡ ከቲሙ ላይ ነው የገዛሁት። የቁጥርጥሩ አያስደርስሽም ጥንብ ነው። ስለ ቲሙ አላውቅም። የሺኢን ግን የሺኢን ዊጎች ብዙ ገዝቻለሁ። አንድም የሚሸት አልገጠመኝም። ምንድን ነው መሽተት? ምን ቆያው አገኘሁት። ለመጀመሪያ ጊዜ ኦርደር ያደረኩት ከስር ያለው ፀጉሩን የሚይዘው ዋናው እንትኑ ምንድን ነው ስሙ? ከስር ያለው ማለት ነው። ፀጉሩ ሳይሆን ከስር ያለው በጣም ነው የሚሸተው። የቁጥርጥሩ አንድ ማለት ምን ይሸታል? ፕላስቲክ የተመረተ ፋብሪካ እንደዛ ነገር። አዎ አይጣፍጥም። እናታጥቢው እንዴ? ፕላስቲክ ወደ ሁለቱንም ጣልኩት። ወደ 300 ምናምን ሪያል ገዝቼ 300 አንዱን 300 ምናምን ሪያል። ፕላስቲክ ሆነ የሚሸተው የተመረተበት ቁጥጥር ሲሆን ሂውማን ሄር ስላልሆነ አሁን ይሄ ሂውማን ሄር ነው። ብራዚሊያን ኦሪጂናል ሂውማን ሄር ነው። ገባሻ? እንትን ከሆነ ፕላስቲክ ከሆነ ፋብሪኬትድ ከሆነ ፕላስቲክ ይሸታል። ለምን? ፋብሪኬትድ ስለሆነ በፕላስቲክ በፈረስ ጭራ ስለሚመረት ያንን በኮንዲሽነር ስታጥሉ መዓዛው ኮንዲሽነር ይላል። ካልታጠበ ምንም ነገር እንትን ይላል። ታውቂያለሽ? ለመጀመሪያ ጊዜ ያዘዝኩት 2021 5ኛ ወር ቀን 17 5 ዓመት ነው። 5 ዓመት ነው።
በ2021 ቀን 17 5ኛ ወር ነው ለመጀመሪያ ጊዜ እኔ ከሺን ነው ያደረኩት። 5 ዓመት ሺን ከመጣ ስንት ዓመቱ ነው ጋይስ? ስንት ዓመቱ ነው ሺን ከመጣ? 5 ዓመት 6 ዓመት። ሀቢባ ስራ መስራት ፈልጋለሁ ግን አቅም የለኝም። ትንሽ እርጅን ሙሉ አካል ካለ ጤነኛ ከሆንክ ተቀጥረህ ትሰራና ደሞዝህን አጠራቅመህ የምትፈልገውን ቢዝነስ ትጀምራለህ። ረጅዬ ወይኔ ባልባዶች እንደዚህ እስኪ ሀቡዬ አፑን አሳየኝ። ማስታወቂያ ሰራሽ ብሎ ቲክቶክ ዋርኒንግ ይሰጠኛል። ሺኢን ብለሽ ግቢ። ኤስኤች ስፔሊንጉን ልንገርሽ። SHEIN SHEIN ሀሳብ ተቀየር ምን ይላል? ምንም ስልክ ካላነሳችሁ እንትናችሁን ካላስያዛችሁ ምንም ትሪፕል ነው ጋይስ። ትሪፕል ነው ኢየሱስ ታድርጉ። አንድ ኮሜንት አነብላችሁም ታብሳት አድርጉ። አቡዬ የምወድሽ እኮ በምክንያት ነው። ፈጣሪ ይውደድሽ። ሰው ስትወጂ ግን ያለ ምክንያት ብትወጂ ጥሩ ነው። ያለ ምክንያት ከወደድሽኝ በምክንያት አትጠይኝም። አንቺ እየለመንሽ እንዲህ ማለት አይከብድም። አንቺስ ለምን አትለምኝም? ማን ከለከለሽ? ለመለመን የሚያስፈልግሽ ስልክና ዋይፋይ እና ቲክቶክ አካውንት ነው። ስልክ ነው አለሽ፣ ዋይፋይ ነው አለሽ፣ ቲክቶክ አካውንት አለሽ። ባይኖርሽ ስልክ ባይኖርሽ፣ ዋይፋይ ባይኖርሽ፣ ቲክቶክ አካውንት ባይኖርሽ እዚህ ጋር መኮመታችን ነበር። ፎሎ ከሆነ ችግርሽ ፎሎ እናደርግሻለን። እኛ መቀኛ አይደለንም። ፎሎ አድርገን 1000 እናስገባሻለን። እንደዚህ በቪዲዮ ትገቢያለሽ፣ ትለምኛለሽ። ላይሰንስ አያስፈልገው፣ ንግድ ፍቃድ አያስፈልገው፣ ምን አያስፈልገው፣ እውቀት አያስፈልገው። ላይቭሽን መክፈት ስልክ ካለሽ ዋይፋይ ካለሽ ቲክቶክ አካውንት ካለሽ ክፈች፣ ይለምኝ። እኛ ምቀኛ ነው። ብቻ አያገኝም። የገባ ላይቭ የገባ ሁሉ እኮ አያገኝም እኮ ቢላንት ሞክራ እድል ነው። ሌላ ምን ነው ማለት እና ሌላ ምን እውቀት ይፈልጋል፣ ላይሰንስ ይፈልጋል፣ ንግድ ፍቃድ ያስፈልጋል። ምን ያስፈልጋል? እውቀትም ላይሰንስም አያስፈልግም። ግን 24 ሰዓት ሙሉ ተቀምጠው አንድ አበባ ሳያገኙ የሚወጡ የሉም እንዴ? ምንድን ነው ለምን እድል አይደል? እድል። ስለዚህ እኛ ምን እናርግ? እድል ከሌላት እኛ ምን እናርግ? እድል ከሌላት እድል እንዲሰጣት ፈጣሪ እንትለምን። ስልክ ያለ ዋይፋይ ካለ ቲክቶክ አካውንት ካለ ክፈቺ። ጋስ ለስ ደብል ታፕ ሌሎቻችሁ ሌላ ሁለት ሰው ሀፍራዬ ቴንኬኒ ማር ሌላ ሁለት ሰው 3 ሰዎች ሀፍራዬ ቴንኬ ዊኗን እስኪ እንሰደው። አንድ ዊን አላት። በቁንጅና ነው እንዳትሉ፣ እኔ ቆንጆ አይደለሁም እንደምትሉት አስቀያሚ ነኝ፣ ግን በጣም ነው የማገኘው ጊፍት። ማሻላ ሊጌን አይታችሁ ምን ያህል እንደማገኝ ማወቅ ትችላላችሁ። ኤ1 ነኝ ኤ1። እድል ነው፣ ቁንጅናም አይደለም እውቀትም አይደለም ላይሰንስም አያስፈልገው። ምን የሚያስፈልገው ምንድን ነው? እድል። እንጸልይ። አዎ ጸልይ። ፈልገዋል ሀቡዬ መስጠት የማይፈልገው ሰው ሁሉ ሊሰጥ ይችላል። ቪው ካለ ኖ እሱ ብቻ አይደለም ሀቡ፣ ብዙ አይነት ሰጪዎች አሉ፣ ብዙ አይነት ሰፖርተሮች አሉ። ግማሹ ፎሎ ለመድረግ ለመታየት ነው የሚሰጥ አለ። ለምሳሌ ያቺ ሌባዋ 57 ድርሃም ሌባዋ ለምሳሌ ለመታየት ብላ ብር 50,000 100,000 እያለች ቃል እየገባች ለመታመን እሷ ለመታመን ነው። አሁን እሷ ለመታመን ሰጠች። ለመታየት የሚሰጡ ሰዎች አሉ ሀቡ። ትክክለኛ ሰዎች አሉ። አንድ ሰው የሚኖርሽ፣ ሁለት ሰው ደግሞ በደንብ ሰፖርት ማድረግ የሚፈልጉ ሰዎች አሉ። አሁን ለምሳሌ ፈልገው ገባሽ ሰውን ለማገዝ ፈልገው የሚሰጡ አሉ። ለማገዝ ለተለያየ ምክንያት የሚሰጡ አሉ። ለጉራ የሚሰጡ አሉ። በጣም ብዙ ሰዎችን አይተናል። እንግዲህ በዚህ 2 ዓመት ውስጥ በጣም ብዙ ሰዎችን እናያለን። አንቺማ 2 ዓመት እናቴ በልተሻል። እኛ እኮ በድስት ጥራጊ ላይ ዘመን የደረስነው ድሮ። እናንተ የድሮ ጌመሮች በደንብ ያሻችኋል። ወይኔ ድሮ እኮ ደስ ይል ነበር እኮ ሀቡ እንዴ! በኢየሱስ ካለቀ ሊባነን ነው ማሪ፣ ከመሸን ሊባነን ነው። እኔና መማር ከመሸን ሊባነን ነው። እንደውም እኔ ከመማር ቀድሜ ጀመርኩ። የመማር ሻማው ጀምራለች። ግን ከመሸባነን በባዶ ሜዳ ስንደርቅ ኖረን በቀደም አይደለም በተንደረደረ ምን የሚባል እንትን አለ አባባል። በቀደም አይደለም ደሙትን ደርሰሽባችኋል።
ትበልጫቻለሽ ወደፊት ትበልጫ። አሁን ይሄ አካውንት ከጠነከረልኝ ወደ እንትን ወደ ላይ ፕሮሰስ አልገባሽም? የጊፍቱ ካለቀ በኋላ ድስት ጥርራጊ ላይ ደረስን። የመጀመሪያዎቹ የዛሬ 6 ዓመት ምናምን ጌም የጀመሩ ሰዎች በቃ በደንብ ባለ ሰዓት ማሪ አንብቤልሻለሁ። ኮመንትሽን አደጋግሚ። እሺ እኔ ፍቅር ረዛን ፕሮፋይል ቀይረን ነው ሌላ ረዛናት። ግላብ ሰዱ ጋይስ፣ ግላብ ሰዱ ሂት በረዶ አገኘ ሂት ደብል ነው። ሌትስ ጎ ሚት ነው። ቆይ ግላቭ ላይ ረጁ ግላቭ ሰጥቶሻል። ኬና ግላቭ ሰጥቶሻል። አፍታይ ዊኒ ሊፕስቲክ ተሰበረም ግን ሌትስ ጎ አቡዬ ዳጅ ተሳፋ ማንም አይበላም። አሱማ በዛም እኔ አልኩሽ ለምን እንዴት